ብዙ የሰዎች ስራት የተፈታበት ጨለማ ከምድርቷ የተገፈፈበት ጉስቁልናን እግዚአብሔር ከምድርቷ ያነሳበት ለዚህ ሁሉ ምክንያት የሆነችው እቺ አጥቢያ እዚህ ጋር በየዓመቱ የምታደርገው ፕሮግራም እንደሆነ እኛ ህያው ምስክር ነን። ስለዚህ ምንድነው በዚህ ጋር በዚህ አጥቢያ ምክንያት እዚህ በሚደረገው ፕሮግራም ብዙ ብሔሮች ተባርኳሉ ይላሉ። ብቻ ህዝብ የኛ ከምባታ ህዝብ ብቻ ሳይሆን ብዙ ብሔሮች በዚህ አድያዎች በዚህ አላባዎች እና በዙሪያ ያሉ ብሔሮች ሁሉ ወደዚህ ይመጣሉ። ለምን? ታሪካዊ ቦታ ስለሆነ በአመት አንድ ጊዜ የምትቆም የገበያ ቦታ ስለሆነ ፕሮግራሙም ደግሞ ኮንፈረንስ ክሩሴዱ የሚደረገው እዛኑ ዕለት ስለሆነ ብዙ ሰው በዚህ አጋጣሚ ይመጣና እዚህ ተባርኮ ተፋውሶ ከተለያዩ እስራት ተፈቶ ይሄዳል። የሚገርም በሰንሰለት ታስሮ ይመጣሉ። እዚህ ግን ተፈተው እየዘመሩ ነው ወደ ቤታቸው የሚመጡት። ይሄ ሁሉ እውነት እዚህ ጋር የተሰጠበት እግዚአብሔር መገኘት የታየበት ነው። ስለዚህ ምንድነው በዚህ አጋጣሚ አሁን ደግሞ አጥቢያዋ ትልቅ አጀንዳ ላይ አለች። ምን አጀንዳ ነው ብትል ትልቅ ህንጻ የቤተክርስቲያን ህንጻ ልታቆምና ትልልቅ ትምህርት ቤቶችን ቢሮዎችን ሊሰራ እቅድ ነው ያለችው በዚህ አመት። ስለዚህ እዚህ ጋር የተባረከው የኛ ምእመናን ብቻ ሳይሆን ከዚህ አካባቢ ሁሉ በዚህ ፕሮግራም ተባርካለሁ የሚል እያንዳንዱ ሰው በዚህ አገልግሎት እጁን እንዲዘረጋ ቤተክርስቲያን ጥሪ ታደርጋለች። የኛ አጥቢያ ብቻ አትልም፣ የኛ ብሔር ብቻ አትልም። ትክክል። እዚህ ታሪካዊ ቦታ ላይ ከኔ ቤተሰብ ከኔ ህይወት ታሪክ ተቀይሯል። እግዚአብሔር ለኔ ረድቶኛል። ድሮ እዚህ ጋር ደም በሚፈስበት እግዚአብሔር በኃይልና በስልጣን ታሪኩን ቀይሮ አሁን ወንጌል በየዓመቱ እዚህ ጋር በኃይልና በስልጣን እየተሰበከ ነው። ስለዚህ በዚህ ቦታ ታሪክ ተቀይሯል፣ ለኔ እግዚአብሔር በዚህ ቦታ ተናግሮኝ ቦታ ተቀይሯል የሚለው ሰው በየትም ሀገር ያለ አሜሪካም የትም ሀገራት ያሉ ህዝቦቻችን ኢትዮጵያውያን በዚህ ቦታ በሚሰራው በህንጻ ስራ ላይ እጃቸውና አሻራቸውን እንዲያስቀምጡ በታላቅ በክርስቶስ ፍቅር እጠይቃለሁ። ጌታ እጅግ ይባርክ። የተወደዳችሁ በዓለም ዙሪያ የምትገኙ በጣም የቤተ ክርስቲያኒቱ ሰብሳቢ ወንድሜ አዲስ በቀላ አሁን ያሳሰበውን ነገር አድምጣችኋል። ይህ በሰጠው ሾሞሎ ሙሉ ወንጌል ቤተ ክርስቲያን አመታዊ በአመት አንድ ቀን በምትቆም ገበያ ፕሮግራም ማለት ነው። በዛ ገበያን በማስመልከት ብዙ ሰዎች ከየብሔሩ ይመጣሉ። ብሔር አቀበቃ ሁሉም ብሔር እዚህ ነው የሚገበያየው። አንድ ጎሳ ለመበቀል ታጥቆ የሚመጣበት ፕሮግራም ነው። ታጥቶ የሚሰክርበት ነው። አላስፈላጊ ደግሞ እርግዝና ውርጃም በጣም አስጠሊታ ማለት እንዴት ብዬ ብናገር እንደሚሻል አላውቅም። ጠለፋ የሚካሄድበት ቀን ነው ያ ቀን ማለት። ያ ቀን ሰው ታጥቆ ለአመፅ የሚመጣበት ገበያ ነበረ። ብዙዎች ደም የተፈሰሰበት በታሪክም በምንሰማበት ጊዜ ብዙ የወንጌል ጫና ያለበት አካባቢ ነው። ደግሞ ያ ደግሞ በአመት አንድ ጊዜ የሚሆነው ብዙ የጠላት ሲስተማዊ መንገድ ነው። ያን ደግሞ እግዚአብሔር እና ትውልድን አስነስቶ ያ ቦታ ደግሞ የወንጌል እየወረሰች ወንጌል ደግሞ እየታደገው አገሪቱ አጠቃላይ አሁን ነፃ እየወጣች ነው። ክብር ለእግዚአብሔር ይሁን። ተመልከቱ፣ ይሄ በጣም ፀሐይ የሞቀው ሀገር ያወቀው እውነታ ነው። ይሄ ማለት በጣም የሚገርመው ነገር ነው። አሁን ቤተክርስቲያን ነው። እቺ ቤተክርስቲያን ማለት ለወረዳውም ጥላ ናት፣ ለከምባታ ዞን ጥላ ናት፣ ማረፊያ ናት፣ የሰላም ሰባኪ ናት። በቃ ሰላም አለ። ሙሉ ወንጌል ሲሰጡ መኖሩ ለከምባታ ሰላም ነው። ብዙ ቤቶች ይቃጠሉ ነበር። አንድ ጎሳ ተነስቶ አንድን ጎሳ ይበቀል ነበር፣ ደም ይፈስ ነበር። በአንድ ቀን 4 አስካሬን 5 አስካሬን የወደቀበት ጊዜ ሁሉ አለ። ገበያው ይበተናል። አሁን ግን ሰው ለሻሾጎ ደግሞ ይሄ ሰጠው ብሎ ወንጌል አልፎ ደግሞ የሻሾጎ ድንበር ነው ማለትም ለሀዲያ ድንበር አካባቢ ቅርብ ነን። ከዛ ደግሞ ምንድናት ያቺ የመገሪያ አይደለም እቺ ህርቆ ከተማ ህርቆ አለ፣ ጀሎ አለ፣ ሻሾጎ ብድቃ አለ። ከዚህ ደግሞ አጃቾ አለ። ወዘተ እስከ ፖኖሻ ድረስ ያለው ህዝብ በሙሉ እዚህ መጥቶ ነው የሚገበያየው። እዚህ መጥቶ ነው አሁን ደግሞ ኮንፈረንስ የሚካፈለው። ክብር ለእግዚአብሔር ይሁን። ወደዚህ አመታዊ ኮንፈረንስ መጥቶ ሰንሰለቱ ያልተፈታ ይብደለም፣ ያልተፈታ ደግሞ በሽተኛ የለም።
ያልተፈወሰ ሰው የለም። ብዙ የካንሰር በህመምተኞች ሁሉ ይፈውሳሉ። ሰው ከስልጥ ይመጣል፣ ከሆሳና ይመጣል፣ ከዚህ ከወላይታ ድንበር ይመጣል። ያ እስኪ አስቡ የመስቀል በዓል ተብሎ ሰንጋ በሚታረድ ቀን እርድ ፕሮግራም ጥሎ ለፕሮግራሙ ይመጣል። ይህንን ያደረገው እግዚአብሔር ይባረክ። አሁን ደግሞ ቤተክርስቲያኒቷን አደራ ለእናንተ እሰጣለሁ። ክብር ለእግዚአብሔር ይሁን። የዳምቦያ ወረዳ ባለስልጣናት እችን ቤተክርስቲያን አደራ እንላለን፣ ዞኑን አደራ እንላለን። እግዚአብሔር የተባረከ ይሁን። አንዳንድ አሉባልታ ድምፅ የሚያሰሙ ወንድሞች እባካችሁ እጃችሁን ስብስብ አድርጉ። ቤተክርስቲያን የሀገር ደጀን ናት፣ የሀገር ጥላ ናት። በዚች ቤተክርስቲያን ጎን እንድትቆም። ሌላ ደግሞ አዲስ ህንፃ የአምልኮ አዳራሽ ሊቆም ነው። ስለዚህ እባካችሁ እቺ ቤተክርስቲያን ሀገር ናት። የሰጠሽው ሙሉ ወንጌል ቤተክርስቲያን ማለት ዝም ብላ ሙሉ ወንጌል አይደለችም።